ዛሬ የአህያ ኪንታሮት ተብሎ የሚጠራውን ብዙ ሰዎችን የሚያሰቃየውን ህመም በቀላሉ ሊፈውስልን ወይም ሊያድንልን የሚችለውን እጽዋት ስምና አጠቃቀም ነው የምነግራችሁ። መጠሪያ ስሙ እምቧጮ በመባል ይታወቃል። በገጠር አካባቢ ያደጋችሁ በብዛት ልታውቁት ትችላላችሁ። በቆላ በወይና ደጋ አካባቢዎች እንደ ቁጥቋጦ የሚበቅል እጽዋት ነው። ብዙ ጊዜም ኪንታሮት ነክ የሆኑ ህመሞችን ለመፈወስ የሚጠቅም እጅግ በጣም አስፈላጊ የሆነ እጽዋት ነው። ዛሬ አንድ በአህያ ኪንታሮት የተጠቃ ሰው ይህን እጽዋት እንዴት እንደሚጠቀመው ነው የምነግራችሁ። ከዛ በፊት የአህያ ኪንታሮት የሚባለው ምን አይነት ነው ልትሉ ትችላላችሁ። እንግዲህ ብዙ የኪንታሮት አይነቶች አሉ። ከ8 በላይ የሆኑ የኪንታሮት አይነቶች አሉ። ከዛ ውስጥ አንዱ የአህያ ኪንታሮት የሚባለው ነው። ይህም በመቀመጫ አንዳንዴም በቋንጃ አካባቢ እንደ ትርፍ ገላ መስሎ የሚወጣ እጅግ በጣም የሚያሰቃይ የኪንታሮት አይነት ነው። ታዲያ ይህን ኪንታሮት ለማጥፋት የዚህን እጽዋት ቅጠል አድርቆና ወቅጦ ካዘጋጁ በኋላ በጥፍሪና ወተት እየለወሱ ከኪንታሮቱ ላይ እየደመደሙ በማሰር ይህን ኪንታሮት ማጥፋት ይቻላል። ጥፍሪናን ለማታውቁ ጥፍሪና የሚባለው የእጽዋት አይነት ነው። ቅርንጫፉን ሲሰብሩት ወተት መሳይ ፈሳሽ ይወጣዋል። ያንን ከዚህ ቀደም ስለ ጥፍሪና በሰራሁት ቪዲዮ ገብታችሁ መመልከት ትችላላችሁ። እናንተም ይህንን ቪዲዮ በዚህ ህመም ለሚሰቃዩ እህት ወንድሞች ሼር በማድረግ ታደጓቸው እላለሁ። ቸር ይቆየን።